ስትመለከቱት በአዲስ የመጣ ፕላትፎርም አለ። እሱ ምንድነው ዛፔሮ የሚባል ነው። ያው እዚህ ጋር እንደምታዩ $100 ብር አውጥቻለሁ በኢትዮጵያ ማለት ነው። 100 ብር 4 ጊዜ ያው እንደምታዩት አውጥቻለሁ ማለት ነው። ምንም የሚከብድ ነገር የለም። በታክስ አሁን ለምሳሌ በአንድ ሰው ኢንቫይት ምናምን ስታደርጉ 50 ብር ይሰጣል። ያው እዚህ ጋር ሪፍራል የሚላላ 50 ብር የሚሰጡት 50 ብር እና ድጋሚ እናንተም 50 ብር ስትሰሩ 100 ብር አድርጋችሁ ማውጣት ትችላላችሁ። ያው ቼክ ለማድረግ ነው። ገብቶልኛል ለማለት ነው። ይኸው እንደምታዩት እዚህ ጋር ልኮልኛል ማለት ነው። ሰፖርት ቲማቸው ማለት ነው። በጣም ቀላል ስራ ነው። ምንም ነገር የሚከብድ ነገር የለም። እንደምታዩት ዊዝድሮ ምናምን ቀላል ነው። ዋትስአፕ ታክስ ነው። እንደምታዩት እዚህ ጋር እስከ 140 ልታገኙ ይችላላችሁ በታክስ ማለት ነው። ይህንን እንደመንካት እዚህ ጋር ዋትስአፕ ቁጥራችሁን ትሞላላችሁ ማለት ነው። በዚህ ቀላል ነው። አሁን ወደ አፕሊኬሽኑ አከፋፈት እንሂድ ማለት ነው። እሺ ወደ አፕሊኬሽኑ ስንሄድ ያው ዩቲዩብ ላይ ማስቀመጥ አልችልም። ቻናል ላይ አዲስ ስለሆነ ሊንክ አያስቀምጥልኝም። እዚህ ጋር ቴሌግራም ላይ ፎቶ ኤዲተር 4 ብላችሁ እዚህ ጋር ሰርች ስታደርጉ ይመጣላችኋል። ይሄ ከዛም በኋላ ከ600 ምናምን ሰብስክራይበር በላይ ያለው ነው። እዚህ ጋር አለ እና እዚህ ጋር ወረድ ስታደርጉ እዚህ ጋር አለ ዛፔሮ ብላችሁ ሰርች ብታደርጉ ታገኛላችሁ ማለት ነው። ዛፔሮ ካላችሁ ቀጥታ ራሱ ይመጣል። ያው ሪኮመንድ ያደርጋችኋል። እዚህ ጋር ሊንክ አለው። ይሄን ሊንክ ትነካላችሁ ማለት ነው። ያው በሊንክ ከተመዘገባችሁ 50 ብር ሰጣችሁ፣ ያለ ሊንክ ከገባችሁ አይሰጣችሁም። እና እዚህ ጋር አለ ወደታች ታደርጉና እዚህ ጋር ሬጂስተር የሚል አካውንት አለ። እዚህ ጋር አካውንቱን ትሞላላችሁ ሬጂስተር የሚለው ማለት ነው። ሶሪ ወደ ኋላ ተመለሰ። እዚህ ጋር ሬጂስተር የምትለዋን እዚህ ጋር ኢሜይላችሁን ትሞላላችሁ ማለት ነው። ኢሜይል የፈለጋችሁትን ኢሜይል ሙሉ። እኔ ኢሜይል ያልዳን እዚህ ጋር ደግሞ ፓስፖርት ታስገባላችሁ። እዚህ ጋር ኢሜይል እና ፓስፖርት ካስገባችሁ በኋላ እዚህ ጋር ክሬት አካውንት የምትላለች እሷን በጥንቃቄ ማንካት አለባችሁ። ትነካላችሁ። እንደዚህ ስትነኩ ክሬት አካውንት የምትሏን ስለቁ ይኸው እንደዚህ ይመጣላችኋል። ይሄ ማለት አፑን አውርዱ እያላችሁ ነው። አፑን አውርዱ ስላችሁ እኔ አውርጃለሁ። እናንተ እዚህ ጋር ዳውንሎድ የምትሏን ትነካላችሁ ማለት ነው። እኔ ካንስል እለዋለሁ ስላለኝ አፑ እንገባለን ወደ አፑ ማለት ነው። ወደ አፑ ስንመጣ እዚህ ጋር አፑ ቅድም ክሬት አካውንት ያለ ነው። አካውንታችሁ የቅድሙ ትሞላላችሁ። ከዛ እዚህ ጋር ፓስወርዳችሁን ትሞላላችሁ ማለት ነው። ቅድም ያስገባችሁትን ከዛ ስትሞሉ እዚህ ጋር ሎጊን ማለት ነው ያለባችሁ ማለት ነው። ይኸው ቀጥታ ያስገባችኋል ማለት ነው። ይኸው እንደምታዩት 50 ብር ሰጠኝ ማለት ነው። ከዛም በኋላ እዚህ ጋር ይሄን ከማስገባታችን በፊት ባንክ አካውንታችንን አንድ ላይ ማስተሳሰር አለብን። እዚህ ጋር ይኸው እዚህ ጋር ክሬት የባንኩ ማለት ባንክ ክሬት ኖት የሚለውን እዚህ ጋር እንነካለን። እዚህ ጋር ስም ታስገባላችሁ። ዝም ብላችሁ የእንትኑን ማለት ነው የስልክ ቁጥራችሁን ስም ታስገባላችሁ። የሚቀበለው ኤምፔሳ እና ሳፋሪኮም ኤምፔሳ እና ኢትዮ ቴሌኮም ብቻ ነው የሚቀበለው። እዚህ ጋር ቁጥራችሁን ታስገባላችሁ። እዚህ ጋር ስልክ ቁጥር ታስገባላችሁ። እዚህ ጋር ደግሞ ያው ኤምፔሳ ነው በሳፋሪኮም ይላችኋል። እናንተ ዝም ብላችሁ አንዱን ታስገባላችሁ ማለት ነው። እኔ የፈለኩትን ላስገባ ዝም ብዬ እንደዚህ ስታስገቡ ዝም ብላችሁ ሰሚት ትላላችሁ። ይሄኛው ዝም ብዬ ነው ያስገባሁት። ያው አይቀበለኝም ከዚህ በፊት ተቀብሏል ማለት ነው። እና ታስገባላችሁ። ታክስ ደግሞ የምትሰሩት እዚህ ጋር ታክስ የምትላለች ታክሷን ትነካላችሁ ማለት ነው። እቺ ታስገባላችሁ ስልክ ቁጥር ማለት ነው። የዋትስአፕ ስልክ ቁጥር ስታስገቡ እዚህ ጋር ስታርት ታክስ የምትለን ትነካላችሁ ማለት ነው። ከዚህ ጋር እንደነካችሁትም ምን ይመጣላችሁ መሰላችሁ? የዋትስአፕ ላይ እዚህ ጋር ኖቲፊኬሽን ይልካል። ስትነኩት እዚህ ጋር ወደዚህ ይወስዳችኋል ማለት ነው። ኮንፊርም ትላላችሁ። ከዛ ሞባይል ትፈቅዳላችሁ። እዚህ ጋር አሻራ ወይም ፓተር ይጠይቃችኋል። ከዛ እዚህ ጋር ያለውን ኮድ ትሞላላችሁ። እዚህ ጋር ያለውን ኮድ ትሞላላችሁ ማለት ነው። እዚህ ጋር መጣችሁ ማለት ነው። አንሳስተሳሰሱ እዚህ ጋር ከዛን እኔ መጨረሻ ፔጅ መሰለኝ ከዛን እንዲህ ታደርጉት ትንሽ ሎዲንግ ውስጥ እዛ ይኸው እንደዚህ ይላችኋል። ሊንኩ ተስተላልፏል እያለ ነው። እዚህ ጋር ትነካላችሁ ከአከር ምናምን። ከዛም በኋላ እዚህ ማታችሁ ቼክ ታደርጋላችሁ። ከዛ እንደዚህ ይላል። ያው ተራራም ከዛ አንዳንዴ ያው እንደዚህ ይሰጣል። አንዳንዴ 60 አንዳንዴ ትንሽ ብር ይሰጣቸዋል። ያው
እኔ 13 ነው ሰጠኝ። ያው ደግማችሁ ትሞክራላችሁ ማለት ነው። በዚህኛው ደግማችሁ ትሞክራላችሁ ወይም ሌላ ዋትስአፕ ካላችሁ ለሌላ አሁን ነው ኮድ ምለው መጥቶ እሱ ተነካላችሁ። ከዛ ያው እዚህ ጋር እንደዚህ ሊላችሁ ይችላል። እንደዚህ ማለት ምን ማለት ነው? ይሄ ከ5 ሰዓት ከ6 ሰዓት ማለት ከ6 ሰዓት በኋላ ነው ማውጣት የምትችሉት የሚለው። ያው ከዛም በኋላ ድጋሚ መሞከር ትችላላችሁ።